ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ ይህን ቪዲዮ ለመስራት የመጣሁት ባለፈው ስለ 12ኛ ክፍል ተማሪዎች በሰራሁት ቪዲዮ ላይ በርካታ አስተያየት ሰጣችሁኛል። ከአስተያየቶቹ ውስጥ ግን ዋነኛ አድርጌ የወሰድሁት እና በውስጥ መልእክትም ብዙ መልእክት ያደረሳችሁኝ ስለ ታሳሪ ወንድም እህቶቻችን በእስር ላይ የሚገኙ የአማራ የህሊና እስረኞችን በተመለከተ ስለነሱ መረጃ ስጠን፣ በተለይም ስለ ወንድማችን ክርስቲያንና ስለ ሌሎች ወንድም እህቶቻችንም ባላችሁኝ መሰረት አጭር መረጃ ለመስጠትና ከዚሁ ጋር የሚያያዝ አንድ መልእክት ለማድረስ ነው። እንደምታውቁት ባለፉት 5 ዓመታት አክቹአሊ ከ6 ዓመታት በላይ ልክ በህወሓት ኢህአዴግ ጊዜ ሲደረግ እንደነበረው ሁሉ አሁንም በርካታ የአማራ ወጣቶች፣ የአማራ ምሁራን፣ የአማራ የማህበረሰብ አንቂዎች፣ ጋዜጠኞች፣ የህዝብ እንደራሴዎች ተወካዮች፣ ምሁራን ማንነትን በለየ ደረጃ ለሰፊ እስር ተጋልጠው ይገኛሉ። ለጅምላ እስር የተጋለጡበት ሁኔታ ይገኛልና በዚህ 6 ዓመት ውስጥ አንደኛው ሲንጮህ የነበረ ነገር አማራዎች በማንነታቸው እየተለዩ የሚታሰሩበት ሁኔታ መንግስት እንዲያቆምና የታሰሩ ሰዎችም በአስቸኳይ የፍርድ ሂደታቸው ታይቶ እንዲለቀቁ እሱን በተለያየ መንገድ አብዛኛው ኢትዮጵያዊና የአማራ ሕዝብ ሲጠይቀው የነበረ ጉዳይ ነው እና እነዚህ የህሊና እስረኞች አንዳንዶቹ ስም መዘርዘር ሁሉንም ስለማልችል ነው ትረዱኛላችሁ ብዬ አስባለሁ። አንዳንዶቹ ከ2 ዓመት በላይ ምንም አይነት ውሳኔ ሳያርፍባቸው ሳይፈረድባቸው ወደ ፍርድ ቤቶች እየተመላለሱ ወደ 2 ዓመት የሚሞላቸው ሰዎች አሉ። ጋዜጠኞች፣ ምሁራን በዚያ ዘርፍ አሉ። ብዙዎቹ በነ ዶክተር